የአብይ ወንበር አስጠባቂ ጥምር ኃይል በጎንደር ሰሜናዊ ክፍል በአራት አቅጣጫ ወደ አጅሬ ጃኑራ እንቅስቃሴ ያደረገ ሲሆን ይህን እንቅስቃሴውን በአማራ ፋኖ ብሔራዊ ኃይል ሰራዊት የተቀናጀ ጸረ ማጥቃት እየተለበለበ ይገኛል። በሀገሪቱ የተባባሰ የመጣው አመጽ በዳኞች በፌዴራል ፖሊሶችና በሰራዊቱ በኩል እየተስተጋባ ነው ተባለ። በቤሻንጉል ክልል በአገዛዙ ቀኝ ሸኔ 16 ሰዎች መገደላቸው እየተስተጋባ ነው ተባለ። በትናንትናው ዕለት ብቻ የመከላከያ ሰራዊቱ ወገኔን አልጨፈጨፍም ማለቱ ተሰምቷል። ይህ ጎመጎም የብልጽግናው ሰዎች ባይመስላቸውም አብዛኛው የመከላከያ ሰራዊቱ ነፍሳችንን የምንገብረው እኛ ደሞዛችን ዝቅተኛ በሚል መፈክር አድማውን በይፋ መቀላቀላቸው ታውቋል። መቀየሪያ በሌለው ከላዩ ላይ በተቀደደ ዩኒፎርም ካልሲ በማይገዛ ደሞዝ ህዝብ እየጨፈጨፈ የሚገኘው መከላከያ በመጨረሻም በቃኝ በአማራ ህዝብ ላይ ጥይት አልተኩስም ወገኔንም አልጨፈጭፍም ማለቱን የመረጃ ምንጮቻችን ገልጸዋል። በተያያዘ የሀገሪቱ የፌዴራል ፖሊስ አባላቶች ይህንን አመጽ መቀላቀላቸውም ተነግረዋል። የሀገሪቱ የኢኮኖሚ ቀውስ ለመኖር ዋጋ ያስከፍላቸው የማህበረሰብ ክፍሎች የጤና ባለሙያዎችን አመጽ እየተቀላቀሉ ይገኛሉ። አንድ ስማቸው መጠቀስ ያልፈለጉ የመረጃ ምንጫችን ትናንት ዳቦ የጠየቁ ዶክተሮች ከስራ መሰናበት ጋር ተያይዘው አገዛዙ እያበቃለት ለመሆኑ ትኬት ማሳያዎች አሉ ብለዋል። የአማራ ብሔራዊ ክልላዊ መንግስት የጤና ጥበቃ ቢሮ የደብረ ታቦር አጠቃላይ ሆስፒታል ከሰሞኑ ከጤና ባለሙያዎች አድማ ጋር በተያያዘ 5 ዶክተሮችን ከስራ አሰናብቷል። ሆኖም ነገ የመከላከያ የፌዴራልና የዳኞች አመጽና አገዛዙ በስራ ልቀቁና ስንብት ይቋጨው ወይስ በታጠቀው ኃይል አፍንጫውን ተይዞ ይከፍላል የሚለውን አብረን የምናይ ይሆናል ሲል ገልጿል። የአብይ አህመድ ወንበር አስጠባቂ ጥምር ኃይል በጎንደር ሰሜናዊ ክፍል በአራት አቅጣጫ ወደ አጅሬ ጃኑራ እንቅስቃሴ ያደረገ ሲሆን ይህ እንቅስቃሴው በአማራ ፋኖ ብሔራዊ ኃይል ሰራዊት የተቀናጀ ጸረ ማጥቃት እየተለበለበ ይገኛል ተባለ። መነሻውን ከአርማጮ ሳንጃ ያደረገው የጠላት ኃይል ወደ አጅሬ ጃኑራ የመጣው ራስ አሞራው ውብነህ በ3ኛ ኮር ሰሜን አምባራስ ዘራይ ክፍለ ጦርና ራስ ደጀን ክፍለ ጦር የተወጣጡ ብርጌዶች እየተቀጠቀጠ ይገኛል። ከተገዴ ክራከር ወደ አጅሬ ጃኑራ ሲጓዝ የነበረው የጠላት ጥምር ኃይል ከጎቤ ክፍለ ጦር በጎቤ ክፍለ ጦር እየተቀጠቀጠ ይገኛል ነው የተባለው። ጦር ሸጋው ውበት ብርጌድ በአገዛዙ ስር ያለችውን ዳባት ከተማን ገብተው በትናንትናው ምሽት ከጠላት ጋር ከፍተኛ ትንቅንቅ ሲያደርጉ ማምሸታቸው ተገልጿል። በሌላ በኩል የራስ አሞራው ውብነህ 3ኛ ኮር የድብ ጠለምት ክፍለ ጦርና ጭና ክፍለ ጦር ከደባርቅ ወደ ጥራሂናና ብሲኔት ዘሪማ ለመያዝ የመጣውን ወራሪ ኃይል እየረፈረፉት ይገኛሉ ተብሏል። ሌላው ግዙፉና መመኪያችን የሆነው ጎንደር በጋሻው ክፍለ ጦር በአርበኛ ወርቁ ዘገይ የተመራው አምባ ጊዮርጊስ ከተማ ያለው ወንበር አስጠባቂ ጋር ትንቅንቅ ያደረጉት ሲሆን በዚህም በርካታ ድል ተደርጓል። አገዛዙ መጠነ ሰፊ ጥቃት ለማድረግ ከብዙ አቅጣጫ ወራሪ ሰራዊት ባሰማራበት ቀጠና የአርማጭሆ ጠገዴ ዳባት ወገራ አጅሬ ጃኑራ ራይና በስሜት ዛሪማ አቅጣጫዎችን ዝግ የአራት ማዕዘን ስልት ቀይሶ ተንቀሳቅሶም ነበር። ጠላት ያለ የሌለ ኃይሉን አሰባስቦ የአይደፈሬዎችን ጎራ ለመርገጥ የተንቀሳቀሰ ሲሆን በአማራ ፋኖ ብሔራዊ ኃይል ራስ አሞራው ኮር ሰሜን አምባራስ ጭና አያሌው ብሩ ሰሜን ብርቄ ራስ ደጀን ደብ ጠለምት ተከዜ ክፍለ ጦሮች እንዲሁም ከኮሮ ውጭ ከጎቤ ክፍለ ጦርና ዘራይ ክፍለ ጦሮች የተወጣጣ የሰራዊታችን ክፍሎች ጠላትን በየመጣበት ግንባር ፈትገው እየቆሉት ቆልተውም ከአፈር እየቀላቀሉት እጅግ አንጸባራቂ ያውደ ውጊያ ድል በየግንባሩ እየተመዘገቡ ይገኛል። በሌላኛው የውጊያ አቅጣጫ 2 የወረዳ ከተሞችን ማለትም የአምባ ጊዮርጊስንና የዳባት ከተሞችን በብርካን ፍጥነት ጠላትን ደቁሶ በመቆጣጠር ለወገን ኃይል የውጊያ ድጋፍ አቅጣጫ ማስፋት የቻለው ግዙፉ የጎንደር በጋሻው ክፍለ ጦር አሃድ አካል ብርጌዶችና ሻለቆችም ናቸው ተብሏል። በቀጠናው ወጥመድ ከባስር የገባው እያገዛዙ ዙፋን ጠባቂ ወንጀለኛ ታጣቂ ፈርጥጦ እንዳይወጣ ከቆላ እስከ ደጋ ያሉ መሬቶች በወገን ተዘግተው ጠላት የእቶን ሰዓት እየተለበለበ ይገኛል። ቁጥሩ የበዛ ጠላት ሞት ቁስለኛና ምርኮ እየሆነ ይገኛል ነው የተባለው።